ምን አይነት ጨካኝ እንደሆነ። እሺ መድፈሩን እንኳን አክሰፕት እናድርግ። እንዴት እንደዚህ ይቀጠቀጣታል? እሺ መድፈሩን እሺ፣ አካላዊ ጥቃትም አይምሮዋ ላይ ሁሉ ነገሯን እኮ ነው በቃ ዳሜጅ ያደረገው። በጣም ነው የምታሳዝነው። እውነት ነው። ደህና አድርገው ያሹታል። ይመራት እንደ ኢትዮጵያ ይምሰለው። እሽት ነው የሚያደርጉት። ደህና አድርገው እንግዲህ በአንደኛው ማለት አይም ማለት በዛሬ ሴት ልጅ ናት። እዚህ ሀገር ማለት ይውላችሁ ብዙ ማለት የምትሰሙ እዚህ ሀገር ማለት እኔ ማለት እንደ ኢትዮጵያ ሕግ እዚህ ሀገር የለም። ኢትዮጵያ ማለት እኛ በመጨረሻ ጊዜዎች የምንሰማ ህፃን ልጅ ስትደፈር ምን ሲሉ መልስ አንሰማም ነበረ። እዚህ ሀገር ግን እንደ ሌላ ሀገር አይደለም። ያኒ አንድ ሰው በክፉ ቢያይሽ ራሱ ማለት ህግ ያስቀጣዋል እዚህ ሀገር። ሙሽ ገና ለገና ሐታ ህፃን ልጅ መድፈር ወይም መግደል ወይም የሆነ ነገር ማድረግ። እቺ እህታችን ኢንሻአላህ ብቻ እኔ ዋናው ለኔ ማለት የምፈልገው ወደ ጤናዋ ትመለስና እሱም ደግሞ ጀዛኡን ያገኛል። የትም እንደማይመልጥ እኔ እርግጠኛ ሆኜ ነው የምነግራችሁ። እኮ ቆርጧል ሲባል ሰምቻለሁ። ትናንትና ትኬት ቆርጦ ነበር። ፈርቶ ነው ወዲያው ፈርቶ እኮ እሱማ አጥፍቷት ሊጠፋ ነበር ሊወጣ ነበር መሰለኝ ገሏት። እኔ ያልገባኝ ማለት ነው ምን ዘርፎ ነው ምን አርጋው ነው ይሄን ያህል? እኔ አልገባኝም። እኔ እንዴ በዚህ ደረጃ ልጅቷ ደም እስኪፈሳት ድረስ አናቷ ላይ እንዴ! አንቺ ወንድ ልጅ እኮ እንደዛ አይመታም። መቤቴን ነው እዚህ ቅጥቅጥን ያረጋት። ፎቶን ብታይ ግን አንዳንድ ሰው ታውቂያለሽ እምቢ መባልን የማይፈልግ አምባገነን የሆነ ደደብ ሰው አለ። በቃ ወይ እምቢ ስለማንም እኮ ምኑም ካልሆነች ለምን ትሰጣለች? ለምን አብራው ትተኛለች? እምቢ ስላለችው እልሁን ነው እንደ ሀገር ቤት መስሎት በሱ ቤት በቃ አጠፋፍቷት እንደዚህ ሊወጣ ከሀገር ማለት ነው። ወይኔ ፈጣሪ ሆይ ሰው አውሬ ሆኗል። ኧረ ኖ እምቢ መባል ምናምን አይመስለኝም ሮዚ። አገሩ ኢማራት እንኳን አይደለም እንደዚህ ለመድፈር እምቢ ተባልኩ የምትይበት ማለት ነው። ክብርሽን በስድብ እንኳን ማንንም ሰው መሳደብ ማችበት ሀገር ነው። እዛ አሁን እምቢ ስላለችኝ ልቀጥቅጣት ምናምን ኢማራት ላይ የለም፣ ሌላ ነገር ይኖራል። ፖሊስ መጥራት የሚችልበት ሀገር ነው። አዲስ ነገር ካለ ኢንሻአላህ አሳውቃችኋለሁ ሀባይቢ። ብቻ እናንተ ደግሞ ራሳችሁን ጠብቁ፣ ፈጣሪ ጠብቃችሁ። እሺ ታምዬ፣ እሺ አመሰግናለሁ። እሺ በጣም ከባድ ነው። እኔ ሴት ልጅ እንዲያትመታም ኢትዮ አይተሽዋላ ፎቶዋን እንዲህ በአካል ደግሞ ያያችሁ ፈጣሪ ነው እንትን በሉ። ቅጥቅጥ እኮ ነው ያረጋት። ወንድ ልጅ እንደዚህ አይመታም። ወንድ ልጅ እንዲህ አይመታም። እግዚአብሔር ግን እንደው አይዲ ባይኖራት እዚህ ሀገር ላይ መቅዲ የሆነ ነገርማ አለ። ከሌለ እንዴት ነው እንደዛ ለመድፈር ብቻ እንደዛ የሚመታት? በፍጹም እንዴ በጭራሽ አይደረግም እንጂ ሴት ልጅ በዚህ ልክ እንዴት ትመታለች? እኔ ያልገባኝ ነገር እኔ እንደው እሺ መድፈሩን ምናምን ይባል እሺ ሊሞኖ ጫጭራት ወይ የሆነ ነገር ምናምን ሊያረጋት ይችላል እንጂ እንዴት በዚህ ልክ ስንጥቅጥቋን ያወጣታል? በምን ደረጃ? እኔ መቆምለው እሱን ነው። ኧረ በስመ አብ። ሲጀመር ደግሞ ሴቶቹ እንዴት ነው ወንድ ኢጃዛ ቤት የሚቀመጡት? እኔ ያልገባኝ ነገር ወንድ አንድ ቤት እግዚአብሔርን እኔም ጥያቄ እሱ ነው። ምን ሊሆን ሲጀመር ሚስት አለው አልተባለም? የሚስቱ ማለት ሚስቱ ፍላጎቱን አሰጠውም እርጉዝ ስለሆነ ማርያም። ይሄ እኮ አውሬነት ነው ማርያም። በዛ ላይ ደግሞ የሰጠው ተልካሻ ምክንያት አልጋይ ላይ ስለተቀመጠች ቆሻሻ። እንዴ ሮዚ አልጋ ላይ መቀመጥ ይሄ ሁሉ ጥፊ፣ ይሄ ሁሉ ቡጢ፣ ይሄ ሁሉ መሰነጣጠቅ፣ ይሄ ሁሉ ጭንቅላት አንዳንዴ ራስሽን ዲፌንስ ለማድረግ ራሱ የምትሰጪው ምክንያት እኮ አስፈላጊ መሆን አለበት። እንኳን አልጋው ላይ ሲጀምር እኔ ያልገባኝ ነገር መጀመሪያ ምክንያቱ ልጅቷ እንዴት ወንድ ቤት ኢጃዛ ቤት ያዘች? ወንድ ቤት አለ እንዴ? እኔ ለመጀመሪያ ጊዜ ነው የሰማሁት። አንድ ላይ ይኖራል? እዚህ ሀገር አንድ እንትን ተከራይተው አንዱ ክፍል ወንድ አንዱ ክፍል ሴት እንደዛ አይደል የሚኖሩት? እዚህ ሀገር እኮ እንደዛ ነው በብዛት ኖራቸው አይደል እንዴ? አንድ እንትን ይወስዳሉ፣ ከዛ አንደኛው ክፍል ወንዶች አንደኛው ክፍል ሴቶች በብዛት ተቀላቅለው ነው። ለምንድን ነው ታዲያ ብዙ ሴቶች ህይወታቸው እየተበላሸ ያለው? ወንዶቹ እየኖሩ አይደል እንዴ አንድ ላይ? የባለ ትዳር ቤት ኢጃዛ ቤት ይሆናል። ከዛን ባልየው ያለውን ሁሉ ይለካካል። እንደዚህ ነው በብዛት ኑሮ። ለምን ይዋሻል? እንነጋገር ከተባለ እስቲ ብሪጅስቶን ምንድነው? እስቲ ምን አርገው ነው የሆነ አንቺ ነሽ መርማሪ መችስ ሴት። በመጀመሪያ እኔ ልጅቷን ሳያት ናይጄሪያዊ ነበር የመሰለችኝ። ማለት ዝም ብዬ ስክሎር አድርጌው ናይጄሪያዎቹ ላይ ስለሚደባደቡ አለፍኩት። እነሱ ላይ ስለሚመቱ ማርያምን ነው የምላችሁ። እና ከዛ የኛው ጉድ ሆነች መጨረሻ ላይ
እኔ አሁን ምን መሰለሽ እኔ አላወቅኳትም፣ ብሪጅስቶን አላወቅኳትም። በአይኗ ባብጦ ምን ብለው ምንድነው ይሄ ደግሞ ብዬ ነው ለራሱ እንትን ያልኩት እኮ አሁን አይደል እንደ ገባኝ ናይጄሪያዊ ነው መሰለችኝ አንደኛ። ከዛ ደግሞ የሆነ ኳስ ተጫዋች ሆና እንደዛ የተመታች ምናምን ጉድ ወይ የቦክስ እንትን ውስጥ እግዚአብሔርን አትሳቁ የመሰለኝ ነው መነግራችሁ። በተለይ እኔ ያየሁት ደግሞ ፎቶ ለብቻዋን አድርገዋት ፊት ለፊት ላይ ስላየሁትኝ አይቺ የሆነ ብቻ ናይጄሪያዊ ሴት ነበር ይመስል። ከዛ አለፍ ስል የኛው ጉድ ሆና አገኘዋትኝ። አንደኛ ነገር ምን አለ መሰለሽ አሁን እዚህ ቲክቶክ ላይ እንደዚህ አታድርጉ ብሎ መናገር አቆመናል። አሁን ለምሳሌ ወንድ ጃዛ ቤት አትሂዱ አንልም። ወንድ ጃዛ ቤት በጣም ጥሩ ስለሆነ ሂዱ ነው የምንላቸው። ለምሳሌ አትሂዱ ስንላቸው እየሄዱ ነው፣ ሂዱ ስንላቸው እንዲቀሩ በግልባጩ ወንድ ጃዛ ቤት በጣም ጥሩ ስለሆነ ኢትዮጵያዊ ሴት ወደ ናይጄሪያዊ ሴት ስለሚቀይሯችሁ ሂዱ፣ ጥሩ ነው፣ ተከራዩ። አሁንም ያላችሁ ተቀመጡ እህቶቼ በርቱ። ይሄንን ነው የምንላችሁ። ሁለተኛ ነገር ደግሞ ምን አለ መሰለሽ መርሲ፣ ከዚህ በፊት የሆነች ልጅ የተደፈረች ልጅ ነበረች ካስታውሽ፣ እዚህ ቲክቶክ ላይ በጣም ትንሽ ልጅ ናት። ከደሴ ነው መሰለኝ የመጣችሁ። እኔና ታሜነን ልጁ እንዲያዝ ያደረግነው። ልጅቷ ሕክምና እንድታገኝ ፖሊስ ጣቢያ አድረን ስንት ቀን እስከ ቅርብ ጊዜ እኔ ጣቢያ እንኳን እየሄድኩ እየጠየኳት ነበረ። ገባሽ? የጃዛ ቤቶቹ አከራዩ ሴቶች ሆነው መርሲ የእርግዝና መድኃኒት የሚሸጡ ቤቶች አሉ ታውቂያለሽ? እዛ ያስደፍሯቸውና ከዛ በኋላ ብር ይቀበላሉ። መድኃኒቱን የሚሸጡ ጃዛ ቤቶች አሉ። የእርግዝና መድኃኒት የሚሸጡ ጃዛ ቤቶች አሉ። ገባሽ? ይሄንን ስትነግሪያቸው የኛ ልጆች የሆነ የምትቀኝባቸው ይመስላችኋል። አላቅም ታው ይሄ ነገር እንደዚህ ነው መንገዱ፣ እንደዚህ ነው መንገዱን ካላወቃቸው ብለሽ ስትነግሪያቸው ታብታብ እያረጉ ይሰሙና ሄዶ ገደል ውስጥ ይገባሉ። አሁን እዚህ ታብታብ እያረጉ የሚሰሙ ነገ ጃዛ ቤት የሚከራዩ አሉ። ትልቁ ችግሩ የኛ ይነገራቸዋል ግን አይሰሙም። ለምሳሌ ወንድሞቻችሁን ከኢትዮጵያ አታምጡ ወደ ዱባይ ስራ የለም ይባላል አይደለ? ግን ያመጧቸዋል። አታምጡ ስንላቸው ስለሚያመጡ፣ አምጡ ስንል ደግሞ እንሞክራቸዋለን። ምክንያቱም አታምጡ ስንላቸው እያመጡ ስለሆነ። አታድርጉ ሲባሉ አንደኛ በኦማን ያመልጣል ምናምን ምናምን። ከኢማራት አይደለም ሰው ወፍ አታመልጥም። በቀደም ያለች ማለት ነው መርሲ፣ እኛ አውርተን ሄደን ምን አይዲ የለንም ብላችሁ የምትሸማቀቁ እህቶቼ ልንገራችሁ። በቀደም ታኛ ይዘናት ፖሊስ ጣቢያ ልጁን ያስያዝነው ልጅ የተደፈረችው ልጅ አይዲ የላትም። ካስታወሽ ሀቡ ጋር ሄዳ ቶሎ ብለሽ ወደ ሕክምና ሂጂና አሻራው ሳይጠፋ ምናምን ያለቻት ልጅ እሷን እኛ ቀጥታ ፖሊስ ጣቢያ ይዘናት ሄድን። ፖሊስ ጣቢያ ይዘናት ስንሄድ ታውቂያለሽ እነ ታሚን ለመጨበጥ ትንቀጠቀጣለች። ወንድ የሚባል በመቀዝፈት ነው ያስጣላት መሲ እግዚአብሔርን። እና እጄን ጥብቅ አርጋኝ ይዛኝ እጄና የኔና የሷ እጅ አላበን ታውቂያለሽ። ከዛ ሄድን፣ እሱን ጠየቃት ፖሊሱ እንዴት ነው ምናምን ብሎ ጠየቃት። ከዛ በኋላ ተናገረች እንደዚህ አድርጎ ብላ እዛ ኢጃዛ ቤት ሴትዮዋ በአስገብታት በሩን ዘግታባት እንደሄደች ሴቷ ኢጃዛ ቤት አከራይዋ አስገብታት እሷ ሁለቱን ትታቸው በር በላያቸው ላይ ቆልፋን ሄደችው። ከዛ በኋላ እኛ እዛ ቆመን ያለ የፖሊስ መኪና መጥቶ ወርዶ ሹፌሩ ፖሊሱ ወርዶ አይዲ የሌለን ሰዎች የምትሉ እዚህ ሀገር አይዲ ኖረ አልኖረ በህግ ምንም አይነት ችግር የለውም። ሄዳችሁ የመክሰስ መብት አላችሁ። አይዟችሁም። ወርዶ ከመኪና መርሲ እግዚአብሔርን እኔ እንደውም ለታሚ ምን አልኩት፣ ምን አለ ሀገራችን ራሱ እንደዚህ በተከበርን ያልኩት። ከገቢና ወርዶ በሩን ከፍቶ አስገብቷት ይዟት ሄዶ ምርመራ ተመርምራ መደፈሯ ሲረጋገጥ እኛ እዛ ቆመን ታክሲ ሹፌር ነው እሱ የዱባይ ታክሲ ቆጣሪ ታክሲ ሹፌር ነው። እኛ እዛ ቆመን ልጁ ይዘውት የመጡት ደቂቃ አልፈጀባቸውም። ሲጠየቅ ምን እንዳለ ታውቂያለሽ? ኖ እኔ በኖርማል መደፈር ሳይሆን እጄን ነው ማህፀኗ ውስጥ ያስገባት እንጂ አልደፈርኳትም አለ። መርሲ ታውቂያለሽ? ልጅቷ መራመድ አቅቷት ታፋውን ሁሉ ልጦ እየታገለችው በተቻላት አቅም እኔ እሷን ልጅ በነገራችን ለእኔ ጀግና ናት። ፊቱን ሁሉ የተረበሸ ከተማ አስመስሏለች። በጥፍሯ ባላት አቅም ሁሉ ታግላው ፊቱ እንዳለ የተረበሸ ከተማ ነው የሚመስለው። የሆነ አሸዋ የተደፋበት ሰፈር ነው የሚመስለው። ቡጭርጭር አድርገዋለች ምናምን ደረቱ ላይ እንትን ብላ ምናምን። እኔ በእጄ ነው እንጂ ኖርማል እንደዚህ ምናምን። ከዛ ግን ምርመራ በእጁ የሚገባው ምን ዳይመንድ አለ ውስጡ ምን ሊያወጣ ነው? በእጁ ስለታገለችው ነው። ከዛ በኋላ እሱ ተያዘ። ገባሽ? እሷን ሕክምና አደረጉላት። ከዛ እኔ በስንተኛው ቀን ሄደን ስንጠይቃት ልጅቷን ፖሊሶቹ ምን አሉ? ኖ እርግዝና ሊፈጠር ስለሚችል
ልጅቷ በጣም አላስፈላጊ ሳትፈልግ ስለሆነ እዚህ ነገር ውስጥ ያስገባት ራሷንም ልትጎዳ ስለምትችል እዚህ ነው የምትሆነው ተብሎ እዛ ፖሊስ ጣቢያ ትተናት ምግብ አትበላም ብለው ፖሊሶቹ አናገሩን። እንጀራ እንዲመጣላት የምትፈልግ ከሆነም አስጠየቅን ምናምን እየሄድን እያየናት ነው። ነገር ግን እንንገራችሁ ወረቀት ኖሯችሁ አልኖራችሁ ማንም ክርፋታ መቶ ሲያከረፍባችሁ በመብታችሁ በሴትነታችሁ በምንም ነገር እንዳትደራደሩ። እዚህ ሀገር እኔን መክሰስ መርሲን መክሰስ ትችላላችሁ። መብታችሁ ነው። ጥፋት አጥፍተን መረጃ ካላችሁ ፖሊስ ጣቢያ ሄዳችሁ መክሰስ መብታችሁ ነው። እኔ ከበደልኳችሁ እኔ መክሰስ መብት አላችሁ። አይዲ ኖራችሁ አልኖራችሁ ህጉ ይሄንን ነው የሚፈቅድላችሁ። ይሄ ችግሩ በብሪጅስቶን ምንድነው? ወረቀት ከሌላችሁ በቃ እንትን ይላሉ፣ ይጨቆናሉ። ችግር የለው መብታችሁ ማስከበር ትችላላችሁ። በቃ ሄዳችሁ መክሰስ እኔ ነገርኳችሁ። እኔ አሁን ለምሳሌ የመርሲን በደል ካደረስኩባት አሁን እዚህ ሀገር የመርሲን ፎቶ አድርጎ ቪዲዮ መስራት አይቻልም ማለት እኔ ፎቶዋን አድርጌ እሷን አጸያፊ ስድብ ሰድቤ ቪዲዮ ብሰራ ቪዲዮን ይዛ ሄዳ ወረቀት ኖራት አልኖራት የመክሰስ አይዟችሁ፣ ሄዳችሁ ክሰሱ። ሄዳችሁ የመክሰስ መብት አላችሁ። አትሸወዱ። እንደዚህ እስክትደበደቡ ድረስ ደግሞ አትጠብቁ። የወንድ ጃዛ ቤት ህታ ባልና ሚስት ጃዛ ቤት ካለ ለቃችሁ ውጡ። አንዳንድ የጃዛ ቤት ባለቤቶች ለባሎቻቸው አልጋ ላይም ስለማይመቿቸው ይመቸናል እያሉ ወደ እናንተ ነው የሚመጡት። የጃዛ ቤት አከራዮች ይሄ ልጃው ሚስት አለው። ሚስቱ ምን አባሽ ትሰሪያለሽ? የእሱን ህልውና አታሟይም ሌላ ሴት ላይ ከሚወጣ አንቺ ብስብስ፣ እሷን ብስብስ፣ እሱን ብስብስ። የጃዛ ብራቸውን ይለቅማሉ፣ ልጆቹን አደጋ ላይ ይጥላሉ። ምን አይነት ሰነፍ ወንድ ቢሆን ነው?